ሚስቶች መጎዳት የለባቸውም። ብዙ ጊዜ ባሎች ለሌላ ሴት ብለው ጥለዋችሁ ሲሄዱ እጅግ በጣም የሚያሳዝን ነው። በተለይ ምንም ሳትጠረጥሩ ሳትዘጋጁ ይሄ ይፈጠራል ብላችሁ ሳታስቡ በሰላሙ ጊዜ ባል ጥሎ ይሄዳል ሌላ ሴት መርጦ። ይሄ በጣም ልብ የሚሰብርና ህይወት የሚያበላሽ ነገር ነው። ብንዘጋጅ ግን ምልክቶቹን ብናይ ትንሽ እንኳን ከሚደርስብን ከባድ ጉዳት ትንሽ ሊጠብቀን ይችላል። ሚስቶች ባሎቻችሁ ለሌላ ሴት ብለው ጥለዋችሁ እንደሚሄዱ የሚያሳዩ 11 ምልክቶችን እነግራችኋለሁ። አብራችሁን ቆዩ። አንደኛው ባልሽ ለሌላ ሴት ብሎ ጥሎሽ ሊሄድ እንደሆነ የምታውቂበት የመጀመሪያው ምልክት ካንቺ መሸሽ ይጀምራል። ሌላ ጊዜ የምታወሩት፣ የምትስቁት፣ የምትቀልዱት ነገር ይኖራል። ይህንን ካሰበና ከሌላ ሴት ጋር ግንኙነት ከጀመረ ካንቺ ጋር ጊዜ ማሳለፍ አይፈልግም። አእምሮም ራሱ ይወቅሰዋል። ቆይታ አድርጎ መሳቅ መጫወት አይፈልግም። ካንቺ መራቅ ሲጀምር በደንብ ያስታውቃል። ወሬው ይቀንሳል። ሳቅና ጨዋታ ወይም ረጅም ወሬ የሚያወራ ከሆነ አያዋራሽም። ቶሎ ቶሎ ማለት ያለበትን ብሎሽ ሊሄድ ይችላል። መቀለድ ብትፈልጊ እንኳን እሱ ፊቱ አይፈታም። በጭራሽ ካንቺ ጋር መሳቅ አይፈልግም። ልቡ ያለው ሌላ ቦታ ሌላ ሴት ጋር ከሆነ መጀመሪያ በስሱ ይሄንን ማየት ትችያለሽ። መሸሽ ይጀምራል። ከሳቅሽ፣ ከጨዋታሽ፣ ከወሬሽ፣ ከጎንሽ እንኳን በደንብ መሸሽ ይጀምራል። ይሄንን ማስተዋል ይኖርብሻል። ሁለተኛው ባልሽ ከሌላ ሴት ጋር ግንኙነት እንደጀመረና ለሌላ ሴት ብሎ ጥሎሽ እንደሚሄድ የምታውቂበት ምልክት ቤት ውስጥ አብራችሁ በትዳር ቆይታችሁ ድንገት ደባል ያደርግሻል። ልክ ቤቱን ለሁለት ተከራይታችሁ እንደምትኖሩበት እንደማያቅሽ፣ ከዚህ በፊት አቅፎሽ ተኝቶ እንደማያቅ ይሆናል። አብረሽው እንኳን ስትተኝ ዞር ብሎ ነው እንጂ የሚተኛው አንቺን አቅፎሽ ወይም እንደ ድሮ ሆናችሁ አትተኙም። ካንቺ መሸሽ ይጀምራል። ልክ እንደ ደባል ወይም እንደ ሩቅ ሴት ያይሻል። እንደ ሚስቱ እንደ ፍቅረኛው አፍቅሯትና ወዷት እንዳገባት ሴት ማየት ያቆማል። ምን ሆኖ ነው እያልሽ ትጨነቅ ይሆናል። ስራ በዝቶበት ነው፣ ደክሞት ነው፣ ወይ የሆነ ነገር አድርጌ አናድጄዋለሁ ብለሽ ብዙ ልታስቢ ትችያለሽ። ሌላ ሴት ከለመደ ወይም ከሌላ ሴት ጋር ግንኙነት ከጀመረ አንቺን ማቀፍ አይፈልግም። ይሄ ዋናው ምልክት ነው። ሶስተኛው ባልሽ ለሌላ ሴት ብሎ ጥሎሽ ሲሄድ ወይም ሊሄድ ሲያስብ የሚያደርገው ነገር የሚታይበት ምልክት ከአንቺ ጋራ የሚያሳልፈውን ጊዜ ያሳጥራል። ሌላ ጊዜ በልጆች ምክንያት ቤት የሚውልበት ቀን የእረፍት ቀኑ ሊሆን ይችላል። ያንን ሁሉ ጊዜ አብሮሽ አይሆንም። ቤት ውስጥ እንኳን አንቺ ካለሽ እዛ መቆየት አይፈልግም። ተጨማሪ ስራ እንዳለበት ይነግርሻል፣ ወይ ደግሞ ፊልድ እንደሚበዛበት ይነግርሻል። ስራ እንዳለበት ወይ ደግሞ ከሌሎች ሰዎች ጋር ቀጠሮ እንዳለው እየነገረሽ በብዙ ምክንያቶች ከቤት ይወጣል። ከአንቺ ጋራ ረጅም ጊዜ ማሳለፍ አይፈልግም። ምናልባት ሌላ ጊዜ ቤተሰብ ልትጠይቁ ትሄዱ ይሆናል። ያንን ማድረግ አይፈልግም። ምክንያቱም ከአንቺና ከቤተሰብሽ ጋራ መለያየት እንደፈለገ ስለሚያውቀው እንደሚያደርገውም እርግጠኛ ስለሆነ ብዙ ጊዜ ማሳለፍ አይፈልግም። እያሳጠረብሽ ጊዜ እንድታጪ ያደርጋል። ከሱ ጋራ ጊዜ እንዳታሳልፊ። ምክንያቱም ኦልሬዲ ከሌላ ሴት ጋራ ፍቅር ከጀመረ ጥሎሽ እንደሚሄድ እርግጠኛ ከሆነ ኦልሬዲ ከሌላ ሴት ጋር ግንኙነት ከጀመረ እና ጥሎሽ እንደሚሄድ እርግጠኛ ከሆነ ካንቺም ከቤተሰቦችሽም ጋር ጊዜ ማሳለፍ አይፈልግም። ሁሉ ጊዜ ቢዚ ነኝ እያለ ከቤት ውጪ ነው የሚያሳልፈው። አራተኛው ባልሽ ለሌላ ሴት ብሎ ጥሎሽ ሊሄድ እንደሆነ የምታውቂበት ምልክት ገንዘብ የለኝም ማለት ያበዛል። ሌላ ጊዜ ስትጠይቂው እውነትም ሳይኖረው ይሆናል የለኝም የሚልሽ። ሌላ ሴት ግን በህይወቱ ከገባች ለሷ ነው ነገሮችን ማድረግ መግዛት የሚፈልገው። ለሷና ለራሱ ብዙ ነገር ይገዛል። ምክንያቱም እንደ አዲስ ፍቅር ስለጀመረ እንደ አዲስ ማማር መታየት ያበዛል። አንቺ ግን ምንም ነገር አጠረኝ አነሰኝ የሆነ ነገር አድርግልኝ ብትዩ የለኝም፣ ይሄን እያወቅሽ እንደዚህ ነው እንደዚህ አድርጌያለሁ ብዙ ወጪ አውጥቻለሁ እያለ ብዙ ምክንያቶች ያበዛብሻል። በገንዘብ ሊረዳሽ አይፈልግም። ምክንያቱም ገንዘቡን እቤት ውስጥ ማውጣት አይፈልግም። ከሷ ጋራ እያሳለፈ ስለሆነና ለሷ አዳዲስ ስጦታዎች እየገዛ ስለሆነ ላንቺ አይሰጥሽም። አምስተኛው ባልሽ ለሌላ ሴት ብሎ ጥሎሽ እንደሚሄድ የምታውቂበት ምልክት ቤት ውስጥ ወይም ቤተሰባችሁ ውስጥ ትዳራችሁ ውስጥ ያሉ ችግሮችን መፍታት ያቆማል። ትንሽም ነገር ይሁን ትልቅም ነገር ይሁን ሁሉ ጊዜ ሁሉ ነገር ፍጹም አይሆንም። ቤት ውስጥ ችግር ሊፈጠር ይችላል።
ገንዘብ ላይ፣ ክፍያ ላይ፣ የልጆች ሁኔታ ላይ፣ አስቤዛ ላይ የተለያየ ነገሮች ሊፈጠሩ ይችላሉ። ሌላ ጊዜ እነዛን ተነጋግራችሁ ነው የምትፈቱት። ይሄን እንዲህ ብናደርገው ይሻላል፣ ይሄንን ያደርጋለሁ፣ ይሄንን አንቺ አድርጊ ተባባሉ ይሆናል። እሱ ግን ከሌላ ሴት ጋር ግንኙነት ከጀመረ ፈጽሞ ችግሮችን መፍታት አይፈልግም። እንደውም ችግሮች ተፈጥረውለት የመጣያ ሰበብ እንዲሆኑ ስለሚፈልግ አያናግርሽም። እንደዚህ እኮ ተፈጠረ ስትዩ አንቺ ነሻ ለምን እንደዚህ ያላደረግሽም እያለ ችግሮቹን የበለጠ እያጋነናቸው ነው እንጂ የሚሄደው በፍጹም ለመፍታት አይሞክርም። ስድስተኛው ባልሽ ለሌላ ሴት ብሎ ጥሎሽ እንደሚሄድ የምታውቂበት ምልክት ከአንቺ ጋር መታየት አይፈልግም። ሌላ ጊዜ ቤተሰብ ጋር፣ ከጓደኞቹ ጋር፣ ከአንቺም ጓደኞች ጋር በብዙ አጋጣሚ ውጪ ትወጣላችሁ፣ አብራችሁ ትሆናላችሁ፣ አብራችሁ ትበላላችሁ፣ ትጠጣላችሁ። የተለያየ ቦታም ልትታዩ ትችላላችሁ። ባልና ሚስት ስለሆናችሁ በሚስቱ የሚኮራ ወንድ ወይም ባል ሁልጊዜም አብራው ስትሆን ደስ ይለዋል። ይሄ ወንድ ግን ወይም ባልሽ ከሌላ ሴት ጋር ግንኙነት ከጀመረ ከአንቺ ጋር ያለውን ታሪክ መቀነስ ስለሚፈልግ መታየት አይፈልግም። ጓደኞቹ አብረው እንኳን ቢጋብዙት ከሚስት ጋር ና እንኳን ቢሉት አይመቻትም ብሎ ለብቻው ይሄዳል። ቤተሰቦችሽ ቢጠሩት እንኳን አብሮሽ አይሄድም። የሱም ቤተሰቦች እንደዚሁ አብራችሁ የምትሄዱበት አጋጣሚ ተፈጥሮ እንደተለመደው ቢጠሯችሁ ይዞሽ አይሄድም። አንቺን ካጠገቡ ማራቅ ስለሚፈልግ ከአንቺ ጋር መታየትን ይቀንሳል። ሰባተኛው ባልሽ ለሌላ ሴት ብሎ ጥሎሽ እንደሚሄድ የምታውቂበት መንገድ ከዚህ በፊት ከሌላ ሴት ጋራ የመማገጥ ታሪክ ካለው ነው። ብዙ ጊዜ ሴቶች የምንወደውን ሰው ላለማጣት በቃ አንዴ ተሳስቷል፣ አንዴ ሆኗል፣ ከዚህ በኋላ ግን አይደግመውም ብለን እርግጠኛ እንሆናለን። ላይደግመው ይችላል፣ ግን ሁልጊዜም ንቁ መሆን አለብን። አንዴ ካደረገው ድጋሚ እንደማያደርገው በምን እርግጠኛ ትሆኛለሽ? አንዴ ደግሞ የተፈጠረ ስህተት በሁለተኛው አይከብድም። እንደ መጀመሪያው የሚከብድ ስህተት የለም። ስለዚህ ደግሞ ሊያደርገው እንደሚችል ማሰብ አለብሽ። ሊያስጠረጥሩሽ የሚችሉ ሁኔታዎችን ሁሉ በንቃት መከታተል አለብሽ፣ ምክንያቱም ለሱ አይከብደው። ስምንተኛው ባልሽ ከሌላ ሴት ጋር ግንኙነት እንደጀመረና ጥሎሽ ሊሄድ እንደሆነ የምታውቂበት ምልክት በዙሪያው ያለች ሴት ወይም ጓደኛው ወይም የአንቺ ጓደኛ በጣም እንድትጠራጠሪ ካደረገችሽ፣ የማይሆን አይነት ግንኙነት ከሱ ጋር የምታይባት ከሆነ ይሄ አንደኛው ምልክት ነው፣ ልታስተውይው የሚገባ። እንደውም አንዲት ሴት ጽፋልኛለች። በአጋጣሚ ባሏ ጥሏት ሄደ። ምን እንደተፈጠረ የምታውቀው ነገር የለም። ለተወሰነ ጊዜ ለስራ ራቅ ብላ ነበረ። ስትመለስ ግን ልጆቿም የሉም፣ ባሏም የለም፣ የቤት እቃዋም የለም። በጣም የሚያስደነግጥ የጭካኔ ስራ ነው የሰራው ባሏ። ከራሷ ጓደኛ ከልብ ጓደኛዋ ጋራ ሌላ ትዳር መስርቶ ሌላ ቤት ሰርቶ እሷን ጥሏት ሄደ። ከስራ ስትመለስ ያንን ጊዜ ቆይታ ለቤተሰቦቿ ጥሩ ጥሩ ነገር ገዝታ ልታስደስታቸው ስትመጣ ባሏ ጥሏት ሄዷል። ይሄንንም ደግሞ የተፈጠረው በጣም በሚያሳዝን ሁኔታ ከራሷ ወዳጅ እህቴ የምትላት ጓደኛዋ ጋር ነው። ከዚህ በፊት ብዙ ማስተዋል ያቃቷት ምልክቶች ነበሩ። ስራ አብረው ነው የሚሰሩት ከባሏ ጋር። ጓደኛዋና ባሏ ሁልጊዜ ሻይ የሚጠጣው ከሷ ጋር ነው፣ ከጓደኛዋ ጋር። ምሳ የሚበላው ከጓደኛዋ ጋር ነው። እቤት እንኳን መምጣት ካለበት ይዟት ነው የሚመጣው። በጣም የሚገርም ድፍረት ነው አይደል? ራሷ የገዛ ባሏን ከጓደኛዋ ጋር ቁጭ ብላ ቡና ታፈላላቸው ነበረ። አብራ ትጋብዛቸዋለች እና የሆነ ጉዳይ እንኳን ሲገጥመው ነይ እንሂድ አይላትም። አይ ከሷ ጋር ሄዳለሁ ችግር የለውም እሷ አለች ይላታል። እሷ ደግሞ በቅንነት የልብ ጓደኛዋም ስለሆነች ይሄን አታደርገውም ብላ በጭራሽ አልጠረጠረችም። ግን ጥሏት የሄደው ከራሷ ጓደኛ ጋር ነው። ስለዚህ ይሄን ትኩረት ማድረግ ይኖርባቸዋል። ሚስቶች ከባሎቻችሁ ጋር ያሉትን በዙሪያ ያሉትን ሴቶች በደንብ ትኩረት ማድረግ ይገባቸዋል። ከጓደኝነት ከወዳጅነት ያለፈ ወይም በጣም የጠበቀም ወዳጅነት ጥርጣሬ ውስጥ ሊገባ ስለሚችል ዙሪያችሁን በደንብ ልታዩ ይገባል። ዘጠነኛው ባልሽ ለሌላ ሴት ብሎ ጥሎሽ እንደሚሄድ የምታውቂበት ምልክት ብዙ ሰዎችን ከአንቺ ማስበለጥ ይጀምራል። ምናልባት ስራውን፣ ጓደኞቹን፣ ቤተሰቦቹን። ሌላ ጊዜ ለአንቺ ቅድሚያ የሚሰጥሽ ባልሽ ጓደኛዬ እንደዚህ ገጥሞታል፣ ስለዚህ አብሬሽ ልሆን አልችልም፣ ቤተሰቦቼ ይፈልጉኛል፣ በዚህ መንገድ አብሬያቸው መሆን አለብኝ፣ ስለዚህ ከአንቺ ጋር መቆየት አልችልም፣ ዛሬ ጓደኛዬ የሆነ ጉዳይ አለበት፣ ስለዚህ ቤት ማደር አልችልም ይልሻል። አንቺን ከማክበር ወይም ለአንቺ ቅድሚያ ከመስጠት ሁሉን ነገር ትቶ ጓደኞቹን፣ ቤተሰቦቹንና ስራውን እንደዚሁ መዝናናቱንና ትርፍ ነገሮቹን ቅድሚያ የሚሰጥ ከሆነ
ጥሎሽ ሊሄድ እያሰበ ነው። 10ኛው ባልሽ ከሌላ ሴት ጋር ግንኙነት እንዳለው ወይም ጥሎሽ ሊሄድ እንደሆነ የምታውቂበት ምልክት የወደፊት ውሳኔዎቹን ለብቻው መወሰን ይጀምራል። ከዚህ በፊት ያዋራሽ ነበረ፣ እንዲህ እናደርጋለን፣ እንዲህ እንገዛለን፣ እንደዚህ እናደርጋለን ብላችሁ አብራችሁ ነው የምታወሩት። ትዳር ማለት የጋራ ቤት ስለሆነ ከሌላ ሴት ጋር ግን ግንኙነት ከጀመረ ፕላኖቹ ራሱ ሊቀየሩ ይችላሉ። ስለዚህ ላንቺ አይነግርሽም። የሆነ ነገር ድንገት ሲያደርግ ልታዩ ትችያለሽ፣ ወይ ደግሞ ያላሰባችሁበት ቦታ ሊሄድ ይችላል። ብቻ አዳዲስ ነገሮችን ታይበታለሽ። ልታማክሪውም ስትፈልጊ ይሄን ነገር እንዴት አደረክ፣ እንዴት እናርገው እንኳን ብትዩ አይ ታዩ ችግር የለውም ይልሻል። ሊያናግርሽ አይፈልግም። ካንቺ ጋራ የወደፊት ፊውቸር ወይም የወደፊት ፕላን ስለሌለው ካንቺ ጋር ማውራት አይፈልግም። ይሄንን ምልክት መጠቀም ይኖርብሻል። 11ኛው ባልሽ ለሌላ ሴት ብሎ ጥሎሽ ሊሄድ እንደሆነ የምታውቂበት ምልክት ከልጆቹ ጋር ብቻ ጊዜ ማሳለፍ ይጀምራል። ብዙ ሴቶች አያስተውሉትም። ልጆቹን ስለሚወድ ወይም ልጆቹን ሊያዝናና ስለፈለገ ይመስላቸዋል። ግን አይደለም። ቤተሰብ ማለት አንቺና ልጆቹ ናችሁ እንጂ ልጆቹ ብቻቸውን አይደሉም። አንቺ ነሽ ልጆቹን የሰጠሽው አይደል? አንቺን ሊያከብርሽ ይገባል። በፊት ካንቺ ጋር ከነሱ ጋር አብራችሁ የምታሳልፏቸውን ጊዜያት የምትሄዱበትን ቦታ በደንብ ታውቂዋለሽ። ይሄ ሰው ግን ሌላ ሴት በህይወቱ መግባት ከጀመረች አንቺን ማግለልና ልጆቹን ማቅረብ ይጀምራል። ምክንያቱም ጥሎሽ ሲሄድ ለልጆቹ ጥሩ መባል ስለሚፈልግ ልጆቹ አባታችን እንደዚህ አይነት ሰው ነው፣ እሷ ናት የበደለችው ብለው ለሱ እንዲከራከሩ ያዘጋጃቸዋል። ይህንን መጠርጠር ይኖርብሻል። ልጆቼን ብቻ የሚል ከሆነ አንቺን ከፎቶ ፒክቸር ወይም ከህይወቱ ፒክቸር እያወጣሽ ነው ማለት ነው። ሚስቶች የዛሬን ጨረስኩኝ። አብራችሁን ስለቆያችሁ በጣም ደስ ብሎኛል። እንድታስተውሉ የምፈልገው ግን እነዚህ ምልክቶች ሁሉ እንደሚማገጥብሽ ወይም ጥሎሽ እንደሚሄድ እርግጠኛ የሚያስኮኑ ላይሆኑ ይችላሉ። ባልሽን የምታውቂውን ያክል በማስተዋልና በፍቅር መያዝ ይኖርብሻል። ሁል ጊዜ ሁሉም ነገር ይፈጠራል ማለት አይደለም፣ ግን ምናልባት ሊፈጠር ከቻለ ተደጋግሞ ይታያል። ይሄን አይነት ነገሮችን ከደጋገመ ልጠረጥሪና ትኩረት ልትሰጪ ይገባል። አብራችሁኝ ስለቆያችሁ በጣም ደስ ብሎኛል። ለሁላችሁም መልካምና ደስተኛ ትዳር እመኝላችኋለሁ።